እና እንደዚህ ነው ያጋጠመው። ሰው እኔም በህዝብ ፊት ነው ኦፍ ኮርስ የሰደብኩም አልሰደብኩም አላልኩም። ያው ታሙ ኮማ ውስጥ ላለው ወንድሟ ብለክ ታሚ እኔ ይቅርታ አልጠይቅኩም። መቤቴ ታሚ በእግዚአብሔር እንደው በአላህ ይዣሃለሁ። በቃ በመታምን ይሁንብክ አንድ ድል ብቻ ስጣት ይቅርታ ትበልክ በእግዚአብሔር ታሚ። እኔ ለወንድሟ እንጂ እኔ ከሷ ጋር ራሱ ብሎክ ራሱ የተፈታታ ነው። አሁን በቅርብ ነው ጸበኛ ነኝ እኔ እሱንም የተጣላሁት ባንተ ኬዝ ነበረ። ከዛም በማያገባን ነገር ገብታኛንም ስትነገር በዛ እንደው ባዛኝቷ እውነት በእናት ታሚ በእግዚአብሔር እንደው በቃ ለኔ በቃ እዚህ ጋር ላል 5000 ድራም ነው የተቀጣሁት ሃይዋን ብዬ በላቸው። በዚህ ኬዝ ማለት እስከ ሩብ ቢሊዮን ድርሃም ማለት ቅጣቱ ይደርሳል። አይ ፎቶ ታረጊ ደግሞ በጣም ይጨምራል። እስከ 50000 ምናምን ነው እንትን የሚለው። እኔ ፎቶም ስላላረኩኝ ምንም ስላላረኩኝ በተናገርኩት ብሩ ብዙ ነው ብሎኛል። ብሩ ብዙ ነው ግን ስንት እንደሆነ አላውቅም። ፍርድ ቤት ነው የሚልሽ ጽፎ ምናምን ጨርሶኛል። ከዛ እሱ ይቀር ካለ ግን ሁሉ ነገር ጨርሻለሽ መሳፈር ትችያለሽ። ምን እንደማረክ ታውቃላችሁ? እኔ ከዚህ በፊት የፖስተቱኝ ሰዎች አሉ እነሱን ለመክሰስ መጣ ነገር ይምጣ መጨረሻ ወደ አገር ያርል እንምገባዋል። ታስሪ ወደ አገሬ ነው መገባው። እኔ ፖሊስ ጣቢያ አባፋጣችሁ እንደዚህ አደርጋለሁ ሪኮርድም አለ። ያ ደግሞ እነሱ አላሳዩሽም። እሱን ገና ማለት እዚህ አያሳዩሽም። እዛ ነው ያሳዩሽ ዝርዝሩ። አንድ ሪኮርድ ብቻ እንዳይመስልሽ። ይሄ የተናገርሽው ማለት ይሁን ብልግና ነገር ነበረ። ያኔ እንዲህ ከታምራት ጋር እኔ ራሴ ማውራትም አልችልም። ያኔ ለክብር እንኳን ማለት አልችልም። ካፊ እንደዚህ አይነት ቃሎች አይወጡም። ሂጂ አንቺ እንደዚህ ያደረገሽ እሱ ስለሆነ እንደዚህ ያደረገሽ እንደዚህ ሆንሽ። ህይወቴን በሙሉ ነው ያበላሸሽው እህቴ፣ ህይወቴን በሙሉ ነው ያበላሸሽው። አሁን ገና ትዛልሽ እህታችን ሙኒት ገና ትንሽ ነገር አለመግባባት ነገሩን ገና ሳታዩ በፊት ማለት ነው በነሱ ግን በተበዳይ ግን ለመቆም ብላ ነው ቶሎ ወደ እነሱ ሄደች። ግን እውነታ ነገር ስትሰማ የሆነ ሳሙን መጣ ወንድሜ እኔ ዘለምተህ አለችኝ። በደቂቃ እንኳን ማለት በስንት ሺህ ሰው ፊት ለፊት እህቴ ምንም ነገር እንዳልተፈጠረ خلاص ዘግቻለሁ። አንቺ ግን እህቴ ያደረግሽኝ ነገር እኔ ብቻ አይደለም ብዙ ሰው በኔ ዙሪያ ያለው ብዙ ነገር ጉዳት ደረሰብን እስከዛሬ ድረስ ማለት ነው። እሱስ ማለት ይቅርታ ማለት ያድንኛል ውስጣችን ማለት ያ ነገር ያድነዋል። ምን እንደምል والله ما بعرف اقسم بالله እኔ ማለት አላቅም። እኔም በህይወቴ ልንገርሽ እህቴ ممكن አንቺ በደንብ አታውቂኝም። በህይወቴ ሰው ጉድቼ አላቅም። እንደውም ማለት ሀበሻ በተለይ ሀበሻ ማለት ነው ሲጣሉ የመጀመሪያ ነገር ኑ መጣረቅም ካለባቸው ይጣረቁ ወደ ህግ ከመሄዱ። ለምን እያየሁኝ አንድ ሰው እንዲጎዳ አልፈልግም። ማንም ባቃቸውም ባላቃቸውም ማለት ነው ኑ ይሁን መፍጠር ያለብን ነገር እንፈጥራለን። እነሱ እንዲጣረቁ ነገሩ እንዲበርድ እንጂ ገና ለገና ወደ ፖሊስ ወደ ህግ ወደ ምናምን ብታሰር ምን ቢሆን አንቺ አሁን ብትታሰሪ ማለት ለኔ ምንድነው nothing ብትታሰሪ ምን ብትውኝ ማለት ነው ለኔ ኦሬዲ ጠባሳ ነው የተቀመጠው። ግን ይሄ ማለት ሙሽ ለአንቺ ብቻ ሳይሆን ለብዙ ሰው ተደብቆ ከካሜራ ጀርባ የሚደርስብኝ የለም። ኢማራት ልንገራችሁ ሙኒቴ ይሄንን ነገር ታውቋለች። ገልፍ ካንትሪ በሙሉ ልንገርሽ በይሩትም ከፈለግሽ ከዚህ ከፍተሽ ወደዛ ማዛወር ትችያለሽ። እኔ ማለት አንድ ቀን ገብቼ ማለት ምንድነው የማደርገው እዚህ ላይፍ ላይ ሰው ማለት ማንነቴ እንዲያውቁ ነው እንዳስተምራችሁ እንዲህ ማለት በደል እንዳይደርስባችሁ መጨረሻ ላይ እኔ ሲደርስ አረ በጣም ከባድ ነው። እኔ እንጃ we don't know the rule and regulation እና ጋይስ ማናቀው ነገር ብዙ ነገር ያመጣልና የምር ከቀልዱ ስንመለስ ቤኪዬ ከቀልዱ ስንመለስ የምር በዚህ ስታልፍ ሰው መቅረጽ እንደማትችል ታውቃለህ። እዚህ ሀገር ላይ ያ የሰው ፎቶ ማንሳት አይቻልም ያለ ማንም ፍቃድ። አይኛኩ እንደ አሁን እሱ አይታታል ከነጭራሹ ማን እንደሆነ እንኳን አላቅም። ማን እንደሆነ እንኳን አታቅም። ገብቷል። እኛ ግን ገባ ወንድማ ነው እህት ነው ምናምን ስለምንል እኮ ነው ታውቃለህ። አንድ ቤኪ በዛ ላይ ልንገር ገልፍ አገር እስከሆነ ድረስ የትኛውም ሀገር መክሰስ እንደምትችል ወቅ። በዚህም ደግሞ ሙኒት ምስክር ናት። በል
አንድ ተፈራርመዋል። ደሃብ አግሪመንት አድርገዋል። አዎ አግሪመንት አላቸው ሳቤክ ትክክል። ስለዚህ እንግዲህ ያው እኔ በመታረቃችሁ በተለይ አንቺ እና እሱ ይሄ ነገር በመነሳቱ በጣም ደስ ብሎኛል። በዚህ ፐርፐዝ ምን ብኖርም ግን ደግሞ አንቺ እንደዚህ ስትሆኚ ማየት በጣም ስለከበደ ያው ታሚንም ከቅድም ጀምሬም ሲጨቃጨቅ ነበረ። ሙኒትም እንደዛው መሲም ቤኪም ደጋግሞ ደውሎ ነበር ብሎኛል ወይም አውርቻለሁ። ዋናው ቁም ነገር ከስተታችን መማራችን ነው። እግዚአብሔር አምላክ አንቺን መልካም መንገድ ያርግልሽ። ነገ እሱም ያለውን ነገር ጨርሶልሽ በሰላም ወደ ሀገርሽ እንደምትገቢ አይ ሆፕ ተስፋ አለኝ ማለት ምክንያቱም ያለሽበት ሁኔታ አስቸጋሪ ነው። ጠዋት 7 ሰዓት ነው ነይ እያሉኝ ጠዋት 7 ሰዓት የት ፖሊስ ጣቢያ ነው? አንቺ እዛ ሆነሽ ኤኒዌይ ነገ እዛ ሆነሽ አሳውቂኝ። ጠዋት ሂጂና ያለውን ነገር አሳውቂኝ። በጣም ነው የምናመሰግነው። እዚህ መቼስ ኢማራት ላይ ያለን ሰዎች መርገባት ሙረቀባት ነው። መርገባት እዛ ነው ጠዋት 7 ሰዓት ይደረግ። እሺ እንግዲህ ጀዛኩም አላህ ኸይር ሁላችሁም አክብራችሁኝ ማለት እኔን እንደዚህ ገመጣችሁ። ሙኒት ቅድም አሰፈርኩሽ፣ ግን እውነት ያኔ ውስጥ ያለውን ነገር እርግጠኛ ነኝ ብዙ ሰው ያኔ ተሰምቶታል ምን እንዳለ። ብቻ ኦኬ አፍቷል አላህ ነው። አላህ ይሳምሕክ እኽቲ፣ አላህ ይሳምሕክ። ለ4100 ሰው ብለክ በእግዚአብሔር ታሚ እውነት ይሄው እኔ ተንበርክኬ ታሚ ይቅርታ ልጠይቅክ ማርያምን ይሄው ታሚ በእግዚአብሔር እኔ ይሄው ተንበርክኬ ያለው ታሚ በሷ እኔ ይቅርታ ልጠይቅክ በእግዚአብሔር ታሚ በማርያም በሷ እኔ ይቅርታ ልጠይቅክ አጭርም ስለሆንኩ ተንበርክኬ የሚያው ነኝ ግን በቃ እንደው ታሚ በእግዚአብሔር ማርያምን በእግዚአብሔር ኧረ በቃ መሲ ማርያም በቃ ታሚ በሺ አሁን እኔ ማለት በነገራችን ላይ እህቲ ሁላችሁም እዚህ ያላችሁ ማለት ነው። እኔ በነገራችን ላይ እሷ ብቻ አይደለም ነው የከሰስኩት በቁጥር ማለት እኔ አላውቅም። ሙምኪን ከ20 ሰው በላይ እዚህም ያሉ ውጪም ሀገር ያሉ whatever ማለት የት ሆኖ የታሰሩም አለ። በነገራችን ላይ ድምጻቸው አልደረሰም። አንቺ መታሰርሽ ማለት ለኔ ጠባሳ መቼም አያነሳልኝም። በነገራችን ላይ እኔ ለዚህ ህዝብ ማለት አፉ ብዬሻለሁ እህት፣ ለዚህ ህዝብ ክብር ስላለኝ እነሱም ክብር ስላላቸው ለኔ እናመሰግናለን። ታምቢ ወንድማችን መሲ ጎንበስ ብለሽ ይቅርታ ጠይቂውና ይሄ ትልቅነት ነው የሚያሳየው። ቀጣይ ላለ ነገር እዚህ ሀገር ላይ ህግ እንዳለ የሚያሳይ ነገር ነው። ዊኬት ለሰን አግኝተናል። እዚህ ሁላችንም ሶሻል ሚዲያ ወይ ፕላትፎርም ስላገኘን የሰውን ነገር መንካት አይቻልም። ቢካዝ ዲስ ኢዝ ኢማራት። እናመሰግናለን ታሚ። ቅድም ደውዬልህ ነበር፣ ከሳራ ጋርም ተደዋውለን ነበር። እግዚአብሔር ያክብርልን። እናመሰግናለን። በልጆች አገኘው ቴንክ ዩ። ልክ እንደገባች እዚህ ለእኔ ነው የደወለችልኝ፣ ዱባይ ላይ የምታውቀው ሰው ስላልነበረ። ከዛ እኔ ግን አላወቅም፣ ዛሬ ነው ያወቅነው ኬዙ ከማን ጋር እንደነበርና ኤርፖርቶኝ እንደዚህ አሉኝ። ከዛ ለሰኞ ነው የሚሆነው። ኦልሬዲ እንትን አልነበረ ዒድ አልነበር እና እናመሰግናለን ወንድማችን ቴንክ ዩ። በእኔ ተማሩ በማያገባችሁ አትጉፈት ታጣሩ። በጣም አመሰግናለሁ። ሳርዬም ሁላችሁም ተፈታሩ። እሺ እኔ እህት ይቅርታሽን ተቀብያለሁ። ኢንሻአላህ የምትፈልጊውን ነገር እሺ ያው ኮንትመንት አለ ጠዋት እዚህ ሰጣትሽ ማለት ጠዋት ነው። አንቺም ሰው አስተምሪ ቶሎ ብላችሁ ማለት ማንኛውም ሰው መጥቶ እንደዚህ ቢላችሁ ረጋ ብላችሁ አስተውሉ። በጣም በዚህ አጋጣሚ ሙኒት በጣም ነው የማመሰግነው። እኩለ ሌሊት እንኳን ደውዬላት እግዚአብሔርን ልክ ሙኒት ለኔ እንትን ላይ እናቴ ነሽ። እግዚአብሔርን 24 ሰዓት ስልክ የምታነሳልኝ 24 ሰዓት ወይስ የምትመልስልኝ እሷ ነው። በዚህ አጋጣሚ ሙኒት በጣም ነው የማመሰግነው። እሷ ነው ሳስቸግረኝ ነበርና ሰው የለኝም አላቅም። በጣም ብዙ ሰዎችን ጠይቄያለሁ። የሆነ ምላሽን እንኳን እንትን የለምና ሰው እንደሌለ እዚህ ኮሜንት ላይ አብሶ ቪዲዮ ላይ ላይቭ ላይ እየወጣን ምንፈክር ሰዎች
በእኔ አይነት ቦታ ስትሆኑ እዛ ሰዓት ባዶ ብቸኛ መሆናችሁ ነው የምታውቀው። አብሶ የራስ የምትል ሰው ነው የሚያረቃችሁ እና የምታውቂ ከሆነ አናግሪ ምናምን ሲሉኝ በቃ ሙኒትም መሲንም ምናምን ብሶም ያው ደውልሃል ልኬልሃለሁ እና ይቅርታ ለመጠየቅ ነው የመጣሁት። ታሜ መጀመሪያ የደወለችልኝ ለታ ከማን ጋር ተጋጭተሻል ምናምን ስላት እሷ ገምታለች። ከመጀመሪያው ገምታ ከታሜ ጋር ነው የሚሆነው ስትለኝ ኧረ በፍጹም አልኳት። ነው አይደለም ያልኩሽ መሲ? ታሜ በፍጹም አያደርገውም። የፈለገ ነገር ቢመጣ ታሜ ሄዶ አንቺን አይከስም። እሱ በንግግር በምን እንትን ይላል እንጂ የእውነት ደግሞ ወላሂ ነው የምለው። ወላሂ ዛሬ ጧት ታሜ ራሱ ስትለኝ እኔ አይኔን ሳላሽ ነው እንግዲህ የራሴ ነገር የኔና የሱ ነገር እያለ በድፍረት መቼም እንደው በድሮ ያስበኝ ብዬ ዘው ብዬ የገባሁት። በፍጹም ታሜ ጨክኖ ይሄንን ያደርጋል። ቁስሉ የታወቀኝ ዛሬ ነው። ህመሙ ምን ያህል እዚህ ደረጃ እንግዲህ ታሜ ለስንቱ ሰው የተራራቀ ሰውዬ ስንቱ ጋር ስንት የሚያደርግ ሰውዬ ሄዶ መክሰስ ደረጃ የደረሰው ዛሬ ነው። እኔ የታሜ ቁስል የታወቀኝ መቼም አይደለም። እና ታሜ አሁንም እኔ ህመምህ በደንብ እየገባኝ ነው ካለችበት ሁኔታ አንጻር ግን በምንም ነገር አንተ ከሷ ትሻላለህ። በምንም ነገር አሳይተሃል። መደረግ የሚቻለውን ነገር መሆን የሚቻለውን ነገር በተግባር አሳይተሃል። ተናግረህ አልቀረህም። እና ያው አንተ ሴት ናት እሷ አባት ነህ ታውቀዋለህ። ለንግግርም የማይመች ሆነ ገባ ያሳለፍነው ነገርና ዛሬ ያለው ነገር ለንግግር ራሱ የማይመች ሆነ። እኔ በበኩሌ ተጭኜ ልናገርህ ራሱ የማያስችለኝ ብዙ ነገር አለ ታሜ። እና ለአላህ ብለህ አድርገው እባክህ። ብርጅስቶን ወይኔ እንዳጋጣሚ ያው ሰው መጥቶብኝ ነው። ያው ታሜ የደረሰበትን ነገር እናውቃለን ሁላችንም። ከዚህ ትምህርት ውሰዱ። ሌሎቻችሁ ዝም ብላችሁ እንደዘፈቀደ አትዝለሉ። መሲ በማያገባት ነው የገባችሁ። ቅድም መታ ብላናለች። በማያገባኝ ነው የገባሁት ነገሩን ሳላጠራ ብላለች። ይሄ ስም አልጠራሁም የሚባል ነገር የለም እዚህ ሀገር። በነገራችን ላይ አንዳንድ ሰዎች አላችሁ በፌክ አካውንት ቪዲዮ የምትፖስቱ፣ በፌክ አካውንት የሰው ፎቶ የምታረጉ፣ በፌክ አካውንት እንትን የምትሉ ዋጋ እንደሚያስከፍላችሁ ይሄ ትምህርት ይሁናችሁ። ኦኬ ትምህርት ይሁናችሁ። ታሜ ሳይሆን ይችላል መባል ያለበት ህጉ ይችላል። ታሜ አይደለም። ታሜ ወደ መድረስ ወዳለበት አካል አደረሰ። ህጉ ደግሞ ምን አይነት ቅጣት እንደሚቀጣ ደግሞ በመሲ ተማሩ። ስለዚህ ታሜ ደግሞ ቅድምም ስንጠይቀው ማሚም ስንጠይቀው ሁላችንም ስንጠይቀው እኔ እህቶቼን ለመጉዳት ያደረኩት ነገር አይደለም። ነገር ግን በሰዓቱ በደረሰበት ሁላችሁም የሆነ ሰው አሁን እኔ ነገ ሙኒት ሌባ ናት ብዬ ስመጣ ወይ ቃልዬ ሌባ ናት ብዬ ስመጣ ተከትላችሁ ሌባ አትበሉ። አጣሩ። እስኪ መረጃ አምጪ መሲ እንደዚህ አድርጊ ብላችሁ ጠይቁ። ዝም ብላችሁ በመንጋ ስለምትነዱ ነው። ስለዚህ ታሜ ያው መሲ እንድትጎዳ አይፈልግም። ግን እየመረራችሁ እንድትወጡት ግን መሲ ብቻ አይደለችም የተከሰሰችው። በመሲ ውስጥ በዛ ላይቭ ላይ የነበራችሁ ሁላችሁ ያው እዚህ ክስ ውስጥ ተካታችኋል። መሲ ኤርፖርት ስትሄድ ነው የተያዘችው። ተይዛ ወደ ኢትዮጵያ መሄድ አትችይም፣ ነገ ትፈለጊያለሽ ተብላ ድጋሚ ተመልሳለች። ስለዚህ ሁላችሁ ከቀልባችሁ ሆኑ እና ታሜ ይቅርታ ብታረግላት እና አንደኛ በቃ ያለውን ችግሮችንም ስለነገርንክ ታሜ አፉ አድርገህላት ይሄ ለአንዴና ለመጨረሻ ጊዜ ከዚህ በኋላ ግን ኖ እንደዚህ አሁን ሙኒት ከከሰሰች ሳሪ ከከሰሰች በይቅርታ እንደዚህ ነው ወይ አይሰራም። የመሲ ይቅርታ የሚደረግላት ኬዝ ፐርሰናል ኬዝ ስላላት ነው እንጂ ይሄ አንዳችሁ መታችሁ ሰውን በሚያም ጦር ከወጋችሁ በኋላ በሚያም ነገር ካደማችሁ በኋላ ይቅርታ አይሰራም። በነገራችን ይቅርታ ምንንም ነቁስልን አያድንም። እኔ ሄጄ ቃልዬን በቢላ ከወጓት በኋላ ይቅርታ እንትን አይሰራም። ግን ያው መሲ አሁን ካለችበት አንፃር ችግር ገጥሟታል። የቤተሰብ ጉዳይ በዚህ ቅርብ ጊዜ ብቻ 5 ቤተሰቧን የቀበረችው። አሁን ደግሞ ወንድሟ ኮማ ውስጥ ሆኖ
አስቸኳይ ድረሺ ስለተባለች ስትሄድ ነው ኤርፖርት ውስጥ የተያዘችው። ስለዚህ ከቤተሰቦቿም አንፃር ነው ይቅርታ ይደረግላትና ታሚም ነገ አብረው ሄደው የይቅርታ እንትን አስገብተው አፉ እንዲደረግላት በዚህ በ3000 ሰው ህዝብ መሃል የምንጠይቀው ማለት ነው። ታሚ ሎካሉ ወንድሜ አሳምቡሳ ግን አሁን አርፍዳ መታ በትልቁ ሆናለች። ታሚ ያሳዝናል። በመጀመሪያ እህት የምትለው የዛሬ ወር ነው የተከሰሰችው። እኔ ማለት ያው ህገ ወጥ ነው፣ ግን ጀስት ታሪኩ ብቻ እንድታዩት ኖቨምበር 19 ኦኬ ሜቢ ተራ የደረሰው ማለት ያው እናውቀዋለን። እኔ ማለት 8 ወር ማለት ቀላል አይደለም። ምን ሆኖ ካሜራ እንጃ ምን እንደነካው አላውቅም። እሺ ማለት እዚህ ጋር ማለትን እየተጎዳሁት ከዛው ቀን ጀምሮ እስካሁን ድረስ ያ ነገር ሲመጣብኝ ኮንፊውዝ ነው የምሆነው ጋይስ፣ እስካሁን ድረስ ማለት ነው። ኢቭን ማለት ቅድም እንደዚህ ዝም ብዬ ሳልፍ ማለት ነው ሪኮርዶን ሳዩ ትርጉማኑ ለፖሊስ የተሰጠው በጣም ከባድ ነው በጣም